ሰላም ቤተሰብ እንዴት ናችሁ? አለው እግዚአብሔር ይመስገን። እንግዲህ እንደተለመደው ዛሬ አሪፍ ፕላትፎርም ይዤላችሁ መጥቻለሁ ማለት ነው። እንግዲህ ማፕ የሚሆነው ታካ ላይቭ ይባላል። አንዳንድ ነገሮችን ውስጥ ገብተን እናያለን ማለት ነው። እስኪ አንዴ ወደ ውስጥ እንግባ። እንግዲህ ወደ ውስጥ ገቡ እንዲህ ነው የሚያመጣላችሁ ማለት ነው። እንደምታዩት ብዙ ኢትዮጵያኖች አሉ። እዚህ ጋር አሁን የሴቶችን ነው የሚያመጣላችሁ። ሚት ላይ ስታስቀምጡ ከታች ፓርቲ የሚለውን ስትነኩ የወንዶችን የሚያመጣላችኋል ማለት ነው። አንድ ላይ ፓርቲ የተቀመጡትን ሰዎች እና አንድ ላይ አንዳንድ ነገር እዚህ ጋር የሚለው ላይ እንሄድና እናያለን ማለት ነው። እንግዲህ ስትገቡ ስፒን የሚደረግ ነገር አለ። ስፒን የምታደርጉትን ቲኬት 3 ቲኬት ይሰጣችኋል። እዚህ ጋር አንዴ ገብቼ ላሳያችሁ። ከገባችሁ በኋላ 3 ቲኬት ይሰጣችኋል። ከ3 ቲኬቱን ከዛ ስፒን አድርጋችሁ ከጨረሳችሁ በኋላ ኢንቫይት አድርጉ ይላል። ኢንቫይት 1 4 5 ሰው ኢንቫይት ስታደርጉ ከዛ የሆነ ካሻውት ብሎ ያመጣላችኋል። ከዛ ካሻውት ሲልላችሁ ቀጥታ የናንተ ፕሮፋይላችሁ ላይ ሄዶ አሁን እንዳያችሁት እንደኔው 80 ሺህ ቁጭ ያደርግላችኋል አካውንታችሁ ላይ ማለት ነው። $8 ማለት ነው። እና ከዛም በኋላ ደግሞ ቀጥሎ እንደገና 199,000 ከምናምን 999,000 ከምናምን ይሰጣችሁና እንደገና ኢንቫይት አድርጉና ይሄንንም ዊዝድሮ አድርጉ ይላችኋል። ከዛ 199,000ንም ኢንቫይት ያደረጋችሁ ስትሞሉ እንደገና ይሄም ዊዝድሮ ሆኖ እዛ አካውንታችሁ ላይ ይቀመጣል። እንደ አንድ ላይ ወደ 30 ምናምን ዶላር ቢያንስ በዛ ቢባል አንድ 20 ልጆች ኢንቫይት ብታደርጉ ወደ 30 ምናምን ዶላር መስራት የምትችሉበት አፕ ነው። እንግዲህ እንደምታዩት እኔ 80 ሺውን ከወሰድኩ በኋላ እዚህ ጋር አሁን 199,000 ከምናምን ሰጥቶኝ እዚህ ጋር ኢንቫይት አድርግና ስፒን እየወሰድክ ሙላውና ዊዝድሮ አድርግ ነው የሚለኝ። እንዴት ነው አሁን እዚህ ጋር እናንተ ኢንቫይት የምታደርጉት? እዚህ ጋር ከታች ኢንቫይት ፍሬንድ የሚለውን ተነኩታላችሁ። ከነካችሁት በኋላ እዚህ ጋር ዋትስአፕ፣ ቴሌግራም፣ ትዊተር ምናምን አለ ብዙ ነገር እና በሱ ኢንቫይት ማድረግ ትችላላችሁ። አይ ደግሞ ካላችሁ ያው እዚህ ጋር ኮፒ ሊንክ የምትላለች ኮፒ ሊንክ የምትለዋን ተነኳትና እዚህ ጋር እንደምታዩት ያው ኮፒ ሊንክ የምትለዋን ተነኩታላችሁ። ከዛም በኋላ ኮፒ አድርጋችሁ ለምትፈልጉ ሰዎች ፔስት ያደረጋችሁ መላክ ነው። ከዛም በኋላ ፔስት አድርጋችሁ ከላካችሁ በኋላ ያ ሰው ግዴታ በእናንተ ሊንክ ገብቶ አውርዶ ፊት አሻራ ከሰጠ በኋላ ነው እዚህ ጋር አንጥቶ ኮሌክት በሉ ይላችኋል። እዚህ ጋር የሰጣችሁን ቲኬት ያህል ይቆጥር ይጽፍላችኋል። እዚህ ጋር ደግሞ ኮሌክት በሉት ይላችኋል። ከዛ ኮሌክት ትሉትና ከዛ ካላችሁት በኋላ እዚህ ጋር ጎቱ ታስክ ጌት ስፒን ሚል አለ። እሱ ላይ ይደምርላችኋል። ከዛ እሷን ተነኩና ይሽከረከራል ማለት ነው። ከተሽከረከረው በኋላ ድንገት እዚህ ጋር መጥቶ ካሻውት የሚለው ላይ ካረፈ ላሳያችሁ። አሁን እኔ ኢንቫይት አድርጌ ትኬቱን ሰብስቤ ስፒን ባደርግ እዚህ ካሻውቱ ላይ ቢሆን 200,000 ቀጥታ ወደ አካውንቴ ይሰጠኛል ማለት ነው። $20 ማለት ነው። እና ደግሞ ያው 80,000 ላይ እናንተ ቆናችሁ ኢንቫይት 1 4 5 ሰው ኢንቫይት ብታደርጉ 80,000ን ይሰጣቸዋል። እና ደግሞ 200,000ንም በዛ ቢባል እስከ 20 ሰው ብታደርጉ ያው 80,000ንም 200,000ንም ይሰጣቸዋል። እና ወደ 30 ምናምን ዶላር በኢንቫይት አንድ 20 ሰው ኢንቫይት ስላደረጋችሁ ብቻ ወደ 30 ምናምን ዶላር መስራት ትችላላችሁ። እና ከፍ እያለ ነው የሚሄደው 500,000 1 ሚሊዮን ምናምን እያለ ነው የሚቀጥለው ማለት ነው። እና ከፍ እያለ ነው የሚሄደው በጨረሳችሁ ቁጥር ስቴፑን በጨረሳችሁ ቁጥር አሁን 200,000ን ከጨረሰ በኋላ ወደ 500,000 ምናምን እያለ ከ500,000 ወደ 1 ሚሊዮን እያለ ከፍ እያለ ይሄዳል ማለት ነው። እና አሪፍ አፕ ነው። በኢንቫይት ነው የሚሰራው ማለት ነው። እና ሴቶች ዴሊ ታስክ አላችሁ። ለወንዶች ግን ለጊዜው የለም ዴሊ ታስክ። የሴቶች ታስክ 10,000 ነው። በቀን 10,000 ይሰጣቸዋል በፓርቲና በላይቭ ማለት ነው። በላይቭ 6,000 በፓርቲ ደግሞ 4,000 ነው የሚሰጣችሁ ማለት ነው። እና ለወንዶች ደግሞ ጊዜያዊ ታስክ የለውም። አፕዴት ሲደረግ አንዳንድ ነገር ስለሚጨመርበት የወንዶችን መግባቱ አይቀርም ማለት ነው። አሪፍ አፕ ነው። እና በኢንቫይት ብቻ ወንዶች እስከ 10 ሚሊዮን ቤንስ መሰብሰብ ትችላላችሁ። እዚህ ጋር እንደምታዩት ኢንቫይት ታስክ የሚለው ላይ እዚህ ጋር እስከ 10 ሚሊዮን መስራት ትችላላችሁ ይላል። 10 ሚሊዮኑ ማለት ከ1 እስከ $1,000 ምናምን ማለት ነው። እስከ $1,000
መሰብሰብ ትችላላችሁ በኢንቫይት ብቻ ማለት ነው። እና ሴቶች በኢንቫይት መስራት ትችላላችሁ እና በታስካችሁ መስራት ትችላላችሁ። ወንዶች ግን ለጊዜው የሚሰራው ምንድነው የምታደርጉት? እንደገባችሁ ኤጀንት ትሆናላችሁ። ኤጀንት ከሆናችሁ በኋላ ከሆናችሁ በኋላ ኢንቫይት ያደርጋችሁ ሰዎችን ወንድም ሆነ ሴት ኢንቫይት ብታደርጉ ያው ነው የሚሰጣችሁ፣ ትኬቱን ይሰጣችኋል። እና ኢንቫይት ያደረጋችሁ ወንዶች ትሰራላችሁ፣ ሴቶች ደግሞ ታስካችሁንም የሰራችሁ እና ያው ኢንቫይትም ያደረጋችሁ መስራት ትችላላችሁ ማለት ነው። ግን እዚህ ጋር የምነግራችሁ ነገር ሴቶች ሲገቡ ሆስት ነው መሆን ያለባችሁ። ወንዶች ሲገቡ ደግሞ ኤጀንት ሆናችሁ ነው መግባት ያለባችሁ። ሴቶች ያው ታስካችሁን ለመስራት ማለት ነው። እና ወንዶችም ያው ቀስ ያላችሁ ኤክስቼንጅ የሚያደርጋችሁ ታስካችሁን እየከፈታችሁ ትመጣላችሁ ማለት ነው። እና አሪፍ አፕ ነው፣ ጀምሩት። እና እዚህ ጋር የኤጀንት ሊንክ፣ የአፑ ሊንክ እና የሆስት ሊንክ እዚሁ እንትኑ ላይ አስቀምጥላችኋለሁ፣ ኮሜንቱ ላይ አስቀምጥላችኋለሁ የሁሉንም ሊንክ። እና እሱን በመንካት እያወረዳችሁ ፊት አሻራ ትሰጣላችሁ። ፊት አሻራ ከሰጣችሁ በኋላ መስራት ትችላላችሁ ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። ላይክ፣ ሰብስክራይብ እንዳይለየኝ። አመሰግናለሁ።